አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ነዳን አልሐምዱሊላህ ረቢል ዓለሚን። ሰላም ናችሁ ወይ? እንዴት ነው ረመዳን? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው ተጠፋፍተናል፣ ስራው ጋር አልመቻችልኝ እያለ ነው። ዛሬ ደግሞ አንዳንድ ቪዲዮዎች ይዤ መጥቻለሁ። ከታላላቅ እንግዲህ ከሀገር መሪዎች የተላለፈ መልእክት አንዳንድ ወሳኝ የሚባሉትን ማሰማችሁ ይሆናል። መጀመሪያ ላይ በነገራችን ላይ ይህ ቻናል ስለቀዘቀዘ ላይክ እያረጋችሁ ሼር እያረጋችሁ ይሄን ቤት ሞቅ ደመቅ አድርጉት። ያው ጠፍተናል እናውቃለን። ኢንሻአላህ አሁን በኸይር ነገር ላይ የምንሳተፍ ይሆናል ኢንሻአላህ ቢኢዝኒላህ። ያው ስራ ጋር አልመቻች እያለ ነው። ላይክ እያረጋችሁ ወደ ነበረበት ከልብ አመሰግናለሁ። ውድና የተከበራችሁ የቻናል ተከታዮች እስከዛሬም ከኔ ጋር አብራችሁ የቆያችሁ አሁንም አዳዲስ የማያውቁት ቻናሉን እንዲከተሉ ላይክ ሼር እያደረጋችሁ አበረታቱኝ ስል ወደ ዛሬው ቪዲዮ እንቀጥላለን ማለት ነው። በመጀመሪያ ማስተላለፈላችሁ የቱርክ መሪ የሆነውን ፕሬዝዳንት ረሲፕ ጠይብ ኤርዶጋን ያስተላለፉትን ለሀገራቸው ህዝቦችና ባለስልጣኖች ያስተላለፉትን አንድ መልእክት እነሱን የምናስተላልፍ ይሆናል ማለት ነው። እሺ ወደ እነሱ እንሄድ። በሀገር የቱርክ ውስጥ በረመዳን ወር ምግብ የማይበስልበት ቤት ካለ አላህ በስልጣኔ ላይ ይቆጣብኛል ብለዋል። ረሲፕ ጠይብ ኤርዶጋን ዛሬ በቱርክ አካባቢያ ገዢዎች እና አስተዳደሮች ጋር ሲወያዩ በመጪው የረመዳን ወር ከቤቱ እሳት ለኩሶ ምግብ የማያበስል አንድ ዜጋ ካለ ከአላህ ዘንድ ያለውን ወንጀል ሙሉ ኃላፊነት እኛ ላይ ይወድቃል ብለዋል። ስለዚህ በተለይ ድሆች በሚበዙባቸው ሰፈሮች እርዳታ አድርሱ ብለው አዘዋቸዋል። የከተማ አስተዳደር እና ባለስልጣን ሰብስበው ለአቅመ ደካሞች ድሆችና ሰላምታይን አድርሱልኝ ብለዋል። የሚያስፈልጋቸውን ሁሉ አሟሉላቸው። ጭንቀታቸውንና ፍርሃታቸውን በመጋራት እንደ ሙስሊም መሪ እዝነትና ርህራሄ መጋራት አለብን ያሉ ሲሆኑ የዑመር ኢብኑል ኸጣብን የአመራር ተምሳሌት መከተል ያስፈልጋል ብለዋል። ማናቸው ያስተላለፉት? ረሲፕ ጠይብ ኤርዶጋን አላህ ይጠብቃቸውና እንግዲህ ለሀገራቸው እንግዲህ ባለስልጣኖች እንደዚህ ብለው አስተላልፈዋል። አንድ ድሃ ሚስኪን የተቸገረ እንዳይኖር በረመዳን ወር ይሄ ለሀብታም ሀገራቶች ለነዛ በጥብቅ መተላለፍ ያለበት እንትን ነው። እንግዲህ ራስን መገምገም የሚያስፈልግበት ደረጃ ላይ ነው ይሄ መልእክት ማኑ ለነሱ ብቻ ሳይሆን ለሌላ አለን ለሚሉ ለራሱ አሁን ሰዓት ይሄ የጥሩ እንግዲህ አጅር የምናገኝበትና መልካም እንግዲህ ከወራቶች አሪፍ ወራት ተብሎ የሚቆጠረው ይሄ ወራት ስለሆነ ስለዚህ ከዚህ ወራት ላይ ሁሉም እንትን የተቻለውንና የሚችለውን ያክል ለመሳኪኖችና ለድሃዎች በቻለው መልኩ በቤታቸው እየዞረ ምንም ነገር ለሌላቸው አንዳንዱ ቦታ ላይ ምንም የሚቀምሱት የሌለ ስላለ ስለዚህ እነዛን ማስተዋስ አለብን ማለት ነው። ይሄ ወራት ላይ የዝነት የሁሉ ነገር እንትን ነውና የረራይ ወራት ነው። ሁላችንም በቻልነው አቅም ላይ ግዴታ ባለሀብት መሆን የለብንም። በቻልነው አቅም ላይ መርዳት አለብን ማለት ነው። ድሃዎችን መመልከት አለብን። እኛ መሳኪኖችና ድሃዎችን በተመለከተ አላህ የኛንም ይመለከተናልና ስለዚህ ለአላህ ብለን መልካም ስራችንን እንሰራበት ያድርገን ማለት ነው። እሺ ወደ ቀጣይ ደግሞ እንመለስ። ላይክ እያረጋችሁ በነገራችን ላይ ላይክ እያረጋችሁ እሺ ወደ ቀጣዩ እንመለስ። ወደ ተባበሩት አረብ ኤምሬትስ መሪዎች ደግሞ ወደ እነዛ እንደግባና ደግሞ ዛሬ ባስተላለፉት መረጃ ላይ በታላቁ የረመዳን ወር ለ1440 እስረኞች ምህረት ተደረገ። የተባበሩት አረብ ኤምሬት ፕሬዝዳንት ክቡር ሼህ መሐመድ ቢን ዛይድ አልናህያን ቅዱስ የሆነውን የረመዳን ወር ምክንያት በማድረግ በሀገሪቱ በሚገኙ የማረሚያ ተቋማት ውስጥ የሚገኙ 1440 እስረኞችን እንዲፈቱ ትዕዛዝ አስተላለፉ። ይህ እርምጃ እስረኞችን ካለፈው ስህተታቸው ተምረው አዲስ ህይወት እንዲጀምሩ እድል ለመስጠት የታለመ ነው። ውሳኔው በረመዳን ወር የእስረኞች ቤተሰቦች እንግልትን በማቅለል በቤታቸው ውስጥ ደስታንና መረጋጋትን እንዲሰፍን ያደርጋል። ይህ ተነሳሽነት የኤምሬት መሪዎች ለይቅርታ ለርህራሄና ለሰላም ያላቸውን ቁርጠኝነት የሚያሳይ እየተባለ ሲሆን እነዚህ 1400 እስረኞችን ተፈተው በሰላም ከቤተሰቦቻቸው ጋር ይቀላቀላሉ ተብሏል። በቅርቡ እንግዲህ እነዚህ ተፈተው ወደ ቤተሰቦቻቸው ይቀላቀላሉ ተብሏል። እንግዲህ ማሻአላህ ተባረከላህ። ይሄን ደግሞ በጣም ደስ የሚል መረጃ ነው። እንግዲህ ቪዲዮ ካስተያየቱኝ እንግዲህ ሁለት መረጃዎች መካከል እነዚህን ላስተላልፍላችሁ ብዬ ነው። በጣም ነው ያስተያየቱኝ ከምንም በላይ ማለት ነው። የመጀመሪያውም እና የሁለተኛውም በጣም አስተያየቶኛል። እነዚህን ማላልፋቸው ሆኖ ነው እንጂ በጣም አሁን ላይ እየሰራሁባቸው ቪዲዮ ማለት ነው። ስለዚህ
ሁሉም አሁን በረመዳን ላይ ስንመለስ ሁሉም የቻለውን ያቅሙን መርዳትና ምስኪኖችን መመገብና ማጠጣት አለበት የቻለውን ብለናል። የሁላችንም አላፍትና አለብን። በቻልነው አቅም ላይ እንትን ማለት አለብን። አረብ ሀገር ላይ ያሉት ኢትዮጵያ ላሉት መሳኪኖችም ሆነ በየቅርባቸው ባሉት መሳኪኖች ድሃዎች መመልከት አለብን። በቻልነው አቅም ላይ ከምንሰራት እንትን ለመሳኪኖችና ለድሃዎች ማስተላለፍ አለብን ብዬ አስተላልፋለሁ ማለት ነው። ምክንያቱም ብዙ አብዛኛው የተቸገረና እንትን ያለ አንዳንዱ አሁን ተቸግሮ ሚዲያ ላይም ሆነ እንትን ግልጽ የሚወጣ ይኖራል። ግን አንዳንዶቹ ደግሞ በቤታቸው ውስጥ ችግርና መከራቸውን እያሳለፉና እየተሰቃዩ ይገኛሉ። እነዛም በቤታቸው እየዞርን የቻልነውንና አቅማችንን መርዳት አለብን ስላስተላልፋለሁ። አሁንም እህት ወንድሞቻችን እስከዛሬም ማሻአላህ ተባረከላ በመልካም ስራ ላይ የሚጓዙ ብዙ እህት ወንድሞቻችን አሉና አሁንም በቻላችሁት አቅም ላይ የአሁኑን ረመዳን መጠቀም አለባችሁ። ሁላችንም እንጠቀምበት። ከዚህ ወላይ ጥሩ ነገር አላህ Subhanahu Wa Ta'ala መልካም ስራ ሰርተው ከአሳለፉ ባሮች እንዳደርገን አላህ መልካም ስራችንን ይቀበለን ብለን የቻልነውን መስራት አለብን በአቅማችን ማለት ነው። ይሄን የተከበረና ይሄን ጥሩ ወር በጥሩ ነገር ለማሳለፍ ሁላችንም መትጋት አለብን። ከቻልነው ከስራችን አንፃር ላይ ስራም የሚበዛበት አረብ ሀገር ላይ ስራም የሚበዛበት ያለ ስላለ በቻልነው አቅም ላይ ከምናሳልፋቸው ወቅት ላይ ለቂራአትና ለኢባዳ ቦታ መስጠት አለብን። ይሄ ወላይ ካለፈ ነው። እንግዲህ ተመልሶ የሚመጣው ደግሞ የዛሬ መስለውን ይሄ ወል መጠቀም አለብን ማለት ነው። ኢንሻአላህ ቢኢዝኒላህ አላህ Subhanahu Wa Ta'ala ለቀጣይ አመት በሰላም እንዲሁም በደስታ እንዳደርሰን ሁላችንም ዱዓ ማድረግ አለብን። በቻልነው አቅም ላይ አሁንም አላህን እየተገዛን ጥርት አድርገን እያመለክን አላህን ከእዝነቱ ከሰጣቸው ባሮች ላይ እንዳደርገን መለመን አለብን ስላስተላልፋለሁ። ሁላችንም ይሄ ሁላችንም መተግበር አለብን። ሁላችንም ግዴታ የሆነብን ስለሆነ ሁላችንም በቻልነው አቅም ላይ እንትን ማለት አለብን። በዚህ ላይ ያልተወበተ በዚህ ላይ እንትን ያላለመቸም አይኖርም ብዬ አላስብም። በዚህ ላይ ሁሉም መተውበት አለበት። ሁሉም ወደ አላህ መመለስ አለበት። ወደ ቂርአት ወደ ኢባዳ ሁሉም መትጋት አለበት ማለት ነው። ይቺ ወር እንደሆነ ይቺ 30 ቀን ሳናቃን ነው የሚከረውና በዚህ ላይ ሁላችንም መጠቀም አለብን። ይሄ ወር ሳያበቃብን መጠቀም አለብን ስላስተላልፋለሁ። ድሃዎችና ምስኪኖችን በተመለከተ ደግሞ ድጋሚ ማስተላልፈው ነገር ቢኖር አብዛኞቻችሁ በድብቅ ብታረጉት የተመረጠ ነው ማለት ነው። አንዳንዱ በሚዲያ ላይ ይወጣና ይሄን ያህል ሽብር እንትን ብያለሁ ይሄን ያህል ሽብር እንደይቻለሁ እያለ የሚያስተላልፍ ስላለ ከእንዲህ አይነት ነገር መራቅ አለብን ስላስተላልፋለሁ። ምክንያቱም ይሄ ለአላህ እንጂ ለሰው አይደለም እንትን የምንለው ለሰው የምንሰራው የውመል ቂያማ የዛን ሰዓት እንግዲህ ከሞትን በኋላ ስንጠይቅ ይሄን መልካም ሰርቼ ያለው ይሄን አድርጌያለሁ ብንል ለሰው ብለን የምናደርገውን ያው ለሰው አድርጋችሁታል ነው የሚለን አላህ Subhanahu Wa Ta'ala ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንዲያውቅልን ከሆነ የምንፈልገው አላህ Subhanahu Wa Ta'ala እንዲያውቅልን ከሆነ የምንፈልገው ያችን ነገር በድብቅ ብናረጋት ጥሩ ነው ማለት ነው ብዬ አስባለሁ። ሁሉም ሰው በቻለው አቅም ላይ የሚችለውን ለምን ትንሽ አይሆንም በድብቅ ወይም በቤተሰብ እንትን ላይ አድርጎ ለዛ ለሚስኪኑ ሰውዬ ማስተላለፍ አለበት ማለት ነው። ለዲያው ማስተላለፍ አለበት። ያንን የቻለውን ትንሽም ቢሆን ለራሱ ሰደቃ ነው። ስለዚህ በዚህ ላይ ማለፍ የለብንም። በቻልነው አቅም ሁላችንም በድብቅ ብንሰራ ጥሩ ነው ማለት ነው። አሁን ላይ በጊዜያችን ላይ ደግሞ እየተፈጠረ ያለ ነገር ቢኖር ምንድነው ይሁንልኝ ሙስሊም ስለሆነ በሚዲያ ላይ ይወጡና ይሄን ያህል ሽብር እንትን ቢያለሁ ይሄን ያህል ሽብር ይሄ ለማነሳሳት ብቻ ነው እንጂ የተባለው ሁሉም ሰው ይሄን ያህል ሽብር ሰጥቻለሁ እያለ ገሌነኝ እያለ እንዲያስተዋውቅ አይደለም። ለማነሳሳት የመጀመሪያ አንደኛው ሰው ብቻ በቂ ነው። አንደኛው ሰው ይሄን ያህል ሽብር ሰው እንዲዋጣለት ተብሎ ለዛ ሰውዬ ለዛ ምስኪን ሰውዬ ይሄን ያህል ሽብር ሰጥቻለሁ ቢል ያነ ችግር የለውም። ወላኪን ሁሉም ሰው እየተነሳ ይሄን ያህል ሽብር ነው ይቻለ ይሄን ያህል ሽብር ሰጥቻለሁ እያለ እንትን ማለት የለበትም። ስለዚህ የዛሬው ቪዲዮ አበዛሁባችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ አላህ Subhanahu Wa Ta'ala መልካም ስራችንን ይቀበለን። اللهم تقبلنا صيامنا وركوعنا وسجودنا وضعنا يا أكرم الأكرمين يا حي يا قيوم دعاءنا ጾማችንን ኢባዳችንን አላህ Subhanahu Wa Ta'ala ይቀበለን ስል አላህ ዱዓ አደርጋለሁ። ሁላችንም ዱዓ እንደራረግ በዚህ ወር ላይ ኢንሻአላህ ቢዝኒላህ። በቀጣይ ቪዲዮ በጥሩ ቪዲዮ ላይ ደግሞ ምን መጣ ይሆናል። ለዛሬው ቪዲዮ ከዚህ ይብቃኝ። ላይክ ያረጋችሁ ይሄ ቪዲዮ ሼር ይደረግ። እስቲ ላይክ አድርጉ ሁሉንም ኢንሻአላህ ቢዝኒላህ። በቀጣይ ምን እንገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።